አንተ ወይኔ ይቅርታ እያያክፍተም እንዴ ሐሳብ ውስጥኝ ቆይ ምን አሳስቦ ነው ረሳሁት ሆ ማርያምን ታምሪያለሽ መኪናህም ታምራለች መኪናዬ ብቻ እኔስ ወንድ ማንነቱ ነው ውበቱ ስልክሽን ለያዝ ማንነቴን አይተሽ እንድትነግሪኝ የኔ ፍቅር አትለጣጠፍብኝ ታዲያ ናፍቄሽ ካልሆነ ለምን መጣሽ እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል ስጠኝ ብራው የለኝም ሲወት የለኝም ምን ማለት ነው የለኝም እየሰራካ እንዴ ምሰራው እኮ ላንቺ ሳይሆን ለራሴ ነው እንዲሁም ልንገር ትግስቴን አሟጧል ከዚህ በኋላ ካንተ ጋር ማክበት ምንም ምክንያት የለኝም ማይነን ማይት አልፈልግም እሺ ቻው አትለምነኝም እንዲሁም ልንገርክ እሺ እንደኔ እነሱ ብትሳል አታገኝም ፈጣሪ ይመስገን እኔም ትልቁ ፍላጎቴ እሱ ነው ምን ማለት ነው እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል አላማዬ ካንቺ የተሻለች ሴት ማግኘት ሳይሆን አንቺን የማትመስል ሴት ማግኘት ነው አንድ ቀን እኔን ፍለጋ ትመጣለሽ ኮተት ብር ፍለጋ ትመጫለሽ አንቺ እሺ አጅሬው ቆይ ዛሬን በዘይት እየተጨማለክ ነው ይሄ ስራ አይሰለችም እንዴ የኔ ዘይት ታጥቦ ይለቃል ያንቺ ትቢ ግን በምን ይለቃል ሳሙና በማይገዛ ብር እየሰራት መጻደቃለን አንቺም አንድ እንጀራ እኔም አንድ እንጀራ በልተን እናድራለን እኔ እኮ ላንተ አስቤ ነው የግል ሹፌሬ ላርገ 3 እጥፍ ደሞዝን እከፍላለሁ ከዚህ ቆሻሻ ህይወትም ላውጣ የሀብታም ሹፌር ሆኜ የሰው መንገድ ከምከተል በዚህ ቆሻሻ እጄ የራሴን ህይወት ማስተካከል መጣ እኔን የመሰለች ሀብታምና ቆንጆ ሴት ስራ ልስጥ እያለች ትኮራለህ እንዴ በኋላ ጸጸት እንዳይሆንብህ እሺ ስንት ወንድ እንደሚለምነኝ ባወቅ አየሽ እውነተኛ ሀብት ባንክ ቤት አይደለም እዚህ ውስጥ ነው ብር ያልቃል ማንነት ግን አብሮሽ ይዘልቃል ታዲያ አንቺ ጋር ያለው ብር ብቻ ነው እያልከኝ ነው ለፎቶ የሚሆን መልክም አለሽ ሌላውን አንቺ ነሽ የምታይ እዚሁ ከዘይት ጋር እየተጨማለክ ትኖራለሽ ሰራልሃለሁ ህሊና ሲያጣሰዳ ወርቃን ማስሞልቶ ሂድ ቆሻሻ እውነትሽን እኮ ነው ጓደኛዬ እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ እንዴ እካኩን ሳራግፍ ከኔ ጋር ደሞ ታይኛለሽ ዛሬ ልኩን ነግሬው ነው የምመጣው በይሽ ጓደኛዬ እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል አይዞ ተዳ ሜሉ መጣች ሜሉዬ እንዳትጠጋኝ አንተ ምን ነው እናቴ እስቲ ራስህን ተመልከተው ሂድና እስቲ ታጠብ ቆሻሻህን ካንተ ጋር ነው እስካሁን የቆየሁት ሁሉም ነገር እኮ ያልፋል ሜሊ ሂድና ለምታሳልፍላት አሳልፍላት ሜሉ ምን ሆናችሁ ነው ሂድ ቆሻሻ ሄዳ አይዞሽ ማይንድን ስለማውቀው ነው በቀል በስራ ነው እሺ ታሚወጣልኝ ገቢከቺ ታላቴ ሁሉ ወዳ ይሄ የኔ ቴዲ ነው ቴዲ ልቀቂኝ ወደዛ ማንን እኔ ሜላት እኮ ነኝ ይሆንሽ እንደሆነ ሲሪየስሊ እኔ እኮ ባንተ ላይ የማዘዝ መብት አለኝ እሷን ተዋትና ገንዘብን ተሻማ ትመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ ሲለይሽ አዝናለሁ ሜሉ ደናደሪ መጣመላ እናቴ ውጪ ማን ነው የሚበላ የፈለግሽውን ሰጪ እኔ ፍቅር ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ ጌታዬ ሆይ ተካስኩ አንሺ ዋጋ ትመልከች ኦይ ፍቅር ኤክሴኮ ብታይ አንድ ማርከቱ ለመተል 3 ነበር የሚቆጥረው የኔ ፍቅር ትንሽ መጠጥም ጨምር የፈለግሽው ታምራላችሁ እድሜ ረጅም ነው ስናነሳ መጣ ኤክሲያልሽው እሱን ነው እንዴ ይገርማል ለአንድ ማኪያቶ 3 ይቆጥራል ያልሽ መቼም በደግ አታነሽኝ ስለ ችታነት እየነገርኩት ነበር ጥሩ ሰው አግኝተሻል እኮ እያልሽ ከቤብ ጋር ፎካከራለሁ ብለህ ማትከፍለውን ነገር አታንሳ ይሄኔ እኮ አንድ ድንቡል ለኛህን ብትዘጋዘቅ ስኳሩ ተስማምቶሻል ይሄው እንካ አመሰግናለሁ ሰርቀህ እንጂ መቼስ ይሄን ልከፍል አትችልም ይቅርታ ተዋወቃላችሁ እንዴ ከስተመር እንደዚህ መናገር አይቻልም የናንተን ሂሳብ ስራላችሁ ሰሪልንና ቤብ ትከፍያለሽ what ያ ሂሳቡ ክፈይ እኔ ለልጄ ከፈል
አናቶት ይከፈል ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድነው አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሹ። ያለንበትን ነግረሽ ነው የመጣው? ኧረ እኔ ያልነገርኩትም እውነት። ይሄ ሰውዬ ያለቅሻል እኮ ነግሬሻለሁ። ፊት እንዳሰጭው። ስደውልሽ አታነሺም። እዚህ ሆናችሁ ነው እንዴ? አላየሁትም ነበር። ስላልፈለገሽ ነው ያላነሳችሁ። ሲጀመር ያለንበትን ማን ነገረ? ያለችበትን ቀልቤ ይነግረኛል። አባት እጃጃሉብና አሁን አይደለም ብዙ ስራ አለብን። ፍቅረኛዬን እንጂ አንቺን ብዬ እኮ አልመጣሁም። ምንድነው እንደዚህ የሚያደርግሽ? ፍቅረኛዬ ምሩ አልነገርሽም እንዴ? አንቺ ነሻ ታዲያ ጥፋተኛ። ምኑን ነው የምትነግረኝ? መለያየታችሁ ነው። እስከ ዛሬ ድረስ የቀለድክባት ይበቃልሽ። አሁን የሚሆናትን ሰው አግኝታለች። እሱን ቀጥራ እየጠበቀሽ። ምን እውነቷን ነው? አዎ ይዙ፣ እስኪ ተለያይተን እንሞክረው። የኔም ልብ ሳይሸፍት አልቀር። ካንተ የተሻለ እሱ ላይ ብዙ ነገር አይቻለሁ። እሺ ይቅናሽ። ለሌላ ጊዜ ግን የራስሽን ሰው ተናግረሽ ለተናጋሪ አሳልፈሽ አትስጪ። ከዛ በፊት ግን አንድ ስልክ ልደውል። እዛ ጋር ሄደ መደወላችን ሰው እየጠበቅን ነው አልን እኮ። ምንድነው? እኔ ነበርኩ ሳወራሽ የነበርኩት። እዚህ ሬት ያልሽው እዛ ማር ሆኖ ታይሽ አይደል? ፍቅር መጀመር ሳይሆን መዝለቅ መቻል ነው። እሺ ይዙ፣ ይቅርታ። ይቅር ብዬሻለሁ። እና ወዴት ነው ትታይ የምትሄደው? የተውሽኝማ አንቺ ነሽ። እኔ ግን ጓደኞች ገባት ወስጂ። ባለቀ ሰዓት ነገር አትፈልጊም። ትሽ አመጣችሁ ደግሞ ፍሪታል እንዴ? የተወሰነ ይዣለሁ። ምን ነው? ደህና ነገር ንዘዝ ብለን ነው። እሺ መጣው። ነይ አንዴ። የት ወስደኝ ነው? ነይ። ምን ሆነ ነው ደግሞ? ምን አየህባቸው? ትንሽ ጠብቂ። አንተ ያማል እንዴ? ምሩ አሁን ካለቀቀኝ የመጨረሻችን ነው። እሺ መጣ ዝም በል። መጣን። እሺ አረ ስለፈጠረ አንዴ ነይ። ምንድነው? እሺ የምታደርገውን ግን ታውቀዋለህ? አሁን እንደዚህ ለብሶ ሲያወሳ አይነት እኮ የቤተሰብ ጡረተኛ ደግሞ እንደገና ባል እኮ ይዛው ትዞራለህ እኮ። በእናትህ ይሄ ሁሉ በአንተ ስራ ማጣት ነው። እሺ እያሰማሁሽ እኔን ነው የምትወቅሽው? ዝም በል። እውነታቸውን ነው። የቤተሰብ ጡረተኛ አንተ ዛሬም ተክዘሃል።